ሰላም ጤና ይስጥልን ሐኪም ደጉላቀ እባላለሁኝ የኢትዮ ብራና ባህል ሕክምና ባለቤትና ዋና ሐኪም ሲሆን ዛሬ እንደተለመደው የሪህ በሽታ መድኃኒት ይዤላችሁ መጥቻለሁ። ሪህ ወይም ዩሪክ አሲድ የምንለው መገጣጠሚያችንን የሚያም በሽታ ሲሆን ብዙ ጊዜ ለሪህ በሽታ መነሻ የሚሆኑ ምክንያቶች ጥሬ ስጋ፣ አሳ፣ የአልኮል መጠጥ አብዝተን የምንጠቀም ከሆነ በእነዚህ ሁሉ ምክንያቶች የሪህ በሽታ ሊከሰትብን ይችላል። መገጣጠሚያ ጣታችንን ወይም መገጣጠሚያ ጆይንታችንን ቦታ የሚያም ሲሆን አንድ እግራችንን ወይም አንድ እጃችንን ሊጀምር ይችላል። በመጀመሪያ እየቆየ ሲሄድ ግን ሁሉም መገጣጠሚያ ቦታችንን የሚያም በሽታ ነው። እየተዘዋወረ የሚቆረጥም አደገኛ የሆነ ህመም አለው። ማታ ማታ ይብሳል ህመሙ። ስለዚህ ይሄ የጤና እክል ያጋጠማችሁ ሰዎች ወደ ኢትዮ ብራና ጎራ በማለት ይህንን የምታዩትን መድኃኒት አንዳንድ ሾርባ ማንኪያ እያደረጋችሁ በግማሽ ሊትር ውሃ እያፈላን ጠዋት ጠዋት በባዶ ሆዳችን ለመጠጣት ለተከታታይ ከአንድ ቀን እስከ 20 ቀን ባለው ብንወስድ ፍቱን የሆነ የማያዳግም መፍትሄ አግኝቶ መመለስ ይቻላል ማለት ነው። ኢትዮ ብራና የባህል ሕክምና መገኛ አድራሻችን ቃሊቲ ገብርኤል ቤተክርስቲያኑ ጎን ታክሲ ተራው ጋር እንገኛለን። ለበለጠ መረጃ በስልክ ቁጥራችን በ0911 27 27 52 በመደወል ዘወትር በስራ ሰዓት ማማከር መምጣት ይችላሉ። እናመሰግናለን።